ይሄንን ሰርፕራይዝ ልናደርግሽ ያሰውን የነበረው ልክ ወልደሽ ወደ ቤት ስትገቢ ነበር። ግን ደግሞ በአንዳንድ ነገሮች ምክንያት ያልተስተካከለ ጉዳይ ስለነበረው አልጨረስንልሽም ነበር ነው እንጂ ዛሬ 15 ልክ ከሐኪም ቤት ወደ ቤት ስትገባ በመኪና ነበር እንቀበላታለን ብለን ያሰብነው የነበረው። ለዛም ጭምር ነው በቃ እንዳይነበራት ያንን ዲኮር ምናምን አድርገው እነ ብሩክ እዛ ቤት ሰርፕራይዝ ያደርጓት ማለት ነው ያንን ቤት እና ዛሬ እንግዲህ ወጣኝ በደንብ ደስ እንዲልሽ ብለን ይሄንን ያደረግነው። ከዛም ባለፈ እንግዲህ የሁለት መኪና ባለቤት ሆነናል። እኔና ሩታ አንድ ቤት ውስጥ ለመኪና ይቀጥላል፣ የኪሩቤል ይቀጥላል። ከዛ የኔ ብቻ አይደለም ለሱም እንገዛለታለን። የእናንተም ይቀጥላል፣ የነ ቢኒ፣ የነ ፈረንጁ፣ የነ ካሌብ የሁላችሁም ቀስ በቀስ ይቀጥላል ብዬ አስባለሁኝ። ያው አብረን ተጋግዘን ብዙ ቦታ እንደርሳለን ብዬ ተስፋ አለኝ። እንግዲህ ቀጣይ ደግሞ በዚህ ዓመቱ የሁላቸውንም ደግሞ መኪና ለመመረቅ ያብቃን። እግዚአብሔር ደግሞ ያደርገዋል። ያው ከኛ የሚጠበቅብን ያው እንዴ ምንድን ነው የሚሉት ወደ ማርግ ምን ብሎሽ ነው? ጨዋታ ላይ ጎበዝ ናችሁ አለ ተጫወቱት የለ እንደ ጨዋታውን ብቻ። ለማንኛውም ፋሚሊዎቼ ደስ ብሎናል ይህንን ታይም በማየታችን። ብቻ ፈጣሪ ይመስገን። እኔ ምንም የምለው ነገር የለም። ያው ሁሉ ነገር ያደረገው በኔ ጉልበት በኔ አቅም በኔ እንትን ሳይሆን የፈጣሪ ስራ ነውና ተመስገን ነው። የምሬን ነው፣ ተመስገን ነው። ከዚህም በላይ ደግሞ ሌሎች ነገሮችንም ለማስመረቅ ያብቃን እንላለን ማለት ነው። ሩታዬ ዛሬ እንግዲህ የደስታሽ ቀን ነው። ፍትት ብለሽ መዋል ትችያለሽ። አንድ አበባ ደግሞ ብቻ አይደለም የገዛሁልሽ፣ ትልቅ አበባ ገብቼልሽ ነበር። አምጣው እንዴ! ምን ነው ለሚስት ልሰጣት ነው? ለሌላ ሰው ልሰጣት? ይኸው ይሄንንም ደስ ይላል። ሁለት አበባ እሺ። ለማንኛውም ኦንላይን አበባ መሸጥ ጀምራለች። ሱቅ ከፈቻ ሲሆን ትንሽ የሱቅ ከፈቻ እየገዛ አምጣልኝ እኔ ሽጣት አትርፌ ነው። በዚህ ሳምንት ብዙ አበባ ነው ለካ የመጣልሽ። ሰብስቢያቸውና አንድ ላይ ማለት ነው ሸጣቸዋለሽ። እንግዲህ ታረጋለሽ እንደዚህ እና እንግዲህ እቤትም ነገሪያቸው ሰርፕራይዝ እንኳን ደስ አላችሁ ቢያቸው እና መኪናውን ከቻልሽ እንደውም እየነዳሽ ሁላ ይዘሽላቸው ብትገቢ ደስ ይለኛል። ሁሉ ነገር ፉል ተደርጎ ነው የመጣው። አሁን ማለት ነው ሩታ ከልጇ ጋር ሳይሆን ጊዜዋን የምታሳልፍ የሚመስለኝ ከዚህ መኪና ጋር አሁን ልጁን እርሺውና ደግሞ ማለት ነው ከመኪና ጋር አንድ እግሩ ቆሸሻ፣ አንድ ጫማው፣ አንድ ልብስ ልጠብለት እያልሽ አልፈልግም። እናንተ እየመጣችሁ ታጥሩልኛላችሁ። እኔ ነዳለሁ ግቢ ውስጥም ቢሆን መቼስ መውጣት አይቻልም በዚህ ጊዜ። ያው ከዚህ በኋላ እንግዲህ እግዚአብሔር ካለ ቢያንስ አንድ 15 ቀን ወይስ አንድ ወር ይጠበቅብሽ? አንድ 15 ቀን ይበቃኛል። እኔ ግን ሁሉም ገና አንድ ወር እያሉኝ ነው።